ጤና ይስጥልኝ። ልክ በርገርና ፒዛ ምን ልታዘዝ? ስፔሻል በርገራችሁን ፈልጌ ነበር። ስንት ነው ብለህ ከጠየቅ ከአቅምህ በላይ ነው ማለት ነው። ሌላ ነገር ዘዙ፣ የሚጠጣ ውሃ ምናምን። ዋጋውን ንገሪኝ። አስቤ ልወስን ፈልጌ ነው። አስቤ ላዘን። ይቅርብህ፣ ገና ዴሊቨሪ ቫት ምናምን አለብህ። በርገር ይቅርብህ፣ ውሃ ወይ ሶፍት ዘዝ፣ ቶሎ በል። እንደዚህ ነው ደንበኛ የምታናግሩት እንዴ? ምንድነው? ደንበኛ አይደለህም አንተ፣ ብቁ አይደለህም። ስንት ነው አልክ እኮ ወንድሜ፣ ስንት ነው አልክ እኮ አንተ። ስንት ነው አይባልም እንዴ? ቤት ቁጭ ብለህ እኮ ነው የምታዘው። ስንትስ ቢሆን ሊያሳስብህ አይገባም እኮ። አትመጥንም አንተ። ቤት ቁጭ ብለህ ማዘዝ አይደለም፣ ቤት ቁጭ ብለህ ማረፍ ራሱ የለብህም እንዴ? ወጥተህ ስራ፣ ከዛ በርገር ቤትህ ከዩቲዩብ ቪዲዮ እያየህ ራስህ ሰርተህ ብላ። ዴሊቨሪ ቤት ብላ አንተ እንዴ! ያለ አቅምህ ጡል አትበል እንዴ! ስንት ነው አይባልም እኮ በርገር። ስንት እንደሆነ በርገር በልተህ ታውቃለህ ሲጀመር? አታውቅም። ዛሬ ምን የተለየ ነገር መጣ? አዎ እሱን ነው የምልህ። ቀስ ብለህ ዝጋው። አመሰግናለሁ።